ጀነት በእናት እግር ስር ናት ቃል ረሱል ሰለላሁ ዐለይሂ ወሰለም። ይህ የነቢያ ሰለላሁ ዐለይሂ ወሰለም ንግግር። አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበሯችሁ የዩቲዩብ ተከታታዮቼ ሰላም 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 ብያለሁ። በያላችሁበት አላህ ይጠብቃችሁ። ላይክ ሼር በማድረግ ተባበሩኝ እላለሁ የኔ ውዶች። አዲሶችም የተቀላቀላችሁኝም ያልተቀላቀላችሁኝም አህለን ወሰህለን ሰላም ብያለሁ ሁላችሁንም። ቀጣይ ጀነት በእናት እግር ስር ናት ቃለ ረሱል ሰለላሁ ዐለይሂ ወሰለም። የነብያችን ሰለላሁ ዐለይሂ ወሰለም ንግግር የእናት ሀቅ ምን ያህል ከባድ እንደሆነ ፍቱ አድርጎ የሚያሳይ ነው። እናታችንን ሀቅ ለመወጣት ብዙ ይጠበቅብናል። የእናቶች ሀቅን በመወጣት ቁጥር ብዙ እናቶቻችንን በማይገኙበት የሶሻል ሚዲያ ላይ እናቴ ወድሻለሁ በማለት ከተራ ማስመሰልና ፎዝ የዘለለ አይሆንም። እናት የአኼራ ህይወት ማማር ዋስትና ነች። እናትን የተንከባከበ በአግባቡ ያገለገለ እናቱን አፉታ ያገኘ ምንጊዜም የእናቱን ያስደሰተ ጀነት ለመግባት ከሚያስፈልጉ ነገሮች አንዱን አገኘ ነው። አንዲት እናት ሁልጊዜ ልጇን ትደበድበው ነበረ። አንዲት እናት ሁልጊዜ ልጇን ትደበድበው ነበር። የሚደንቀው ግን ልጁ በደበደበችው ቁጥር አንድም ቀን አልቅሶ አያውቅም። ለማንም ተጎዳሁ ብሎ ሰሞታ ተናግሮም አያውቅም። ለምን መተሽኝ ብሎ ጠይቋትም አያውቅም። ብቻ ድብደባው ሲበረታበት ሮጦ ያመልጣል። ልጅም አድጎ ትዳር ይዟል። ትዳርም ከያዘ በኋላ እናቱ እርሱን መደብደብ አላቆመችም። ከዓመታት በኋላ ልጅ ይወልዳል። ልጁም ወልዶ ከመደብደብ አላቆመችም። ሰዎችም በፊት ትደበድበዋለች፣ እርሱ ግን ምንም ትንፍሽ አይልም። ሰዎች ያደንቃሉ፣ በእጅጉ ይገረማሉ። እንዲህ ያለ ድብደባው ዘለቀ። እንግዳ የሆነ ክስተት አሁን ተከፈለ አለ። በዚህ ጊዜ እናቱ ስትደበድበው አለቀሰ። ተሰቅስቆ አለቀሰ። በለቅሶው ሰው ሁሉ ተደነቀበት። ይህ ሁሉ ዘመን ሲደበድብ አንድ ቀን ያላለቀሰ ሰው ልጁ ዛሬ ምን ተገኘ? ለምን ግን እንዲህ ተሰቅስቆ አለቀሰ? ሰዎች ታጅበውበት፣ ሰዎች ተሰበሰቡ፣ ጥያቄዎችም ጠየቁት። እስከ ዛሬ ስደበደብ ያላለቀስኩት ዛሬ ምን ተፈጠረ? ምን ያስለቀሰ ነገር ተገኘ? ብለው ሲጠይቁት እርሱም እንዴት አላለቀስ? እንዴትስ አላነባ? የእናቴ ጉልበት ደከመ። እኔን እንደ ድሮ መደብደብ ተሳናት። አዎን፣ ይሄ ሁለት የጀነት በር ሊዘጋ ተቃረበ ማለት እኮ ነው በማለት ለተለያየ ሰው እጇ ደከመብኝ፣ ጉልበቷም ሲከዳት በምቷ አወቅኩኝ። ታዲያ እንዴት ልቻል ላጣት ነው እምዬን አለ። ድምፅህን ከድምጿ በላይ ከፍ አታድርግ። አጉል ክርክር አትከራከራት። እሷ ሳትጨርስ አትናገር። በስሟ አትጥራት። እንቅልፏን ሳትጨርስ አትቀስቅሳት። በምክንያት ካልሆነ በስተቀር ከፊት ለፊቷ አትቅደም። ጠርታህ ሳትጨርስ አቤት በላት። ከቤት ወጥተህ አትዘግይባት። ከእይታዋ አትጥፋባት። በንግግርህ አትገልፍጣት። በቁጣዋ አትቆጣ። በንግግሯ አትቀልድ። እሷም በዘመኗ አራዳ ነበረች። መላና ሀሳቧን አትናቅ። ካንተ በፊት የዱንያ ትራፊ አለች። ሲጨንቃት አማክራት፣ ሲቸግራት ቅረባት፣ እርዳት፣ ስትታመም አሳክማት፣ ስትታረዝ አልብሳት። ጉዷን ሁሉ ጉዳይ በል። ለነገሩ ጉዳዩዋ አንተ ነህ። እቅዷ ሀሳቧም ተከፍላት
ክፈላት። ካስከፋሃት ቶሎ ይቅርታ ጠይቃት። ከንግግሯ ተጠንቀቅ። እሷን ከማስከፋት ፈጽሞ ራቅ። ስታስረዳት ቀስ ብለህ አስረዳት። በሚገኝበት ቦታና ቋንቋ አስረዳት። ለምርቃቷ ለአንዷ ተሽቀዳደም። አላማህን አትደብቃት ይላል ቃል የረሱል ሰለላሁ ዐለይሂ ወሰለም። የነቢያቶች ሰለላሁ ዐለይሂ ወሰለም ንግግር የእናት ሀቅ ምን ያህል ከባድ እንደሆነ ፈንታው አድርጎ የሚያሳይ ነው። የእናታችን ሀቅ ለመወጣት ብዙ ይጠበቅብናል። የእናቶችን ሀቅ በጣም ቁጥር ብዙ እናቶቻችን በማይገኙበት የሶሻል ሚዲያ ላይ እናቴ ወድሻለሁ ማለቱ ከተራ ማስመሰል የዘለለ አይሆንም። እናት የአኼራ ህይወት ማማር ዋስትና ነች። እናቱን የተንከባከበ በአግባቡ ያገለገለ እናቱን አፉታ ያገኘ ምንጊዜም እናቱ ያስደሰተ ጀነት ለመግባት ከሚያስፈልጉ ነገሮች አንዱን አገኘ ነው። አንዲት እናት ሁልጊዜም ልጇን ትደበድበው ነበር። የሚደንቀው ግን ልጁ በደበደበችው ቁጥር አንድም ቀን አልቅሶ አያውቅም። ለማንም ተጎዳሁ ብሎም ስሞታ ተናግሮም አያውቅ። ለምን መታሽኝ ብሎም ጠይቋት አያውቅም። ብቻ ድብደባው ሲበረታበት ሮጦ ያመልጣል። ልጁም አድጎ ትዳር ይዟል። ትዳርም ከያዘ በኋላ እናቱ እርሱ መደብደብ አላቆመችም። ከዓመታት በኋላ ልጅ ይወልዳል። ልጁም ወልዶ ከመደብደብ አላቆመችም። ሰዎች በፊት ትደበድበዋለች፣ እርሱም ግን ምንም ትንፍሽ አይልም። ሰዎች ያደንቁታል፣ በእጅጉም ይገረማሉ። እንዲህ እያለ ድብደባው ዘለቀ። እንግዳ የሆነው ክስተት አሁን ከተከፈለ። በዚህ ጊዜ እናቱ ስደበድበው አለቀሰ። እንስቅ ብሎ አለቀሰ። በለቅሶ ሰው ሁሉም ተደነቁ። ይህ ሁሉ ዘመን ሲደበድቡ አንድ ቀን ያላለቀሰው ሰው ልጄ ዛሬ ምን ተገኘ? ለምን ግን እንዲህ ተንሰቅስቀህ አለቀሰ? ብለው ጠየቁት። ሰዎች አጀቡት። ሰዎች ተሰበሰቡ፣ ጥያቄም ጠየቁት። እስከዛሬ ተደብድበህ ያላለቀስክ ዛሬ ምን ተፈጠረ? ምን የሚያስለቅስ ነገር ተገኘ? ብለው ሲጠይቁት እርሱም እንዴት አላለቅስ? እንዴትስ አላነባ? የእናቴ ጉልበት ደከመ። እኔን እንደ ድሮ መደብደብ ተሳናት። አዎ፣ ይህ ማለት ጀነት በር ሊዘጋ ተቃረበ ማለት እኮ ነው አለ። እማ ልትለየኝ ነው። እጇ ደከመብኝ፣ ጉልበቷም ሲከዳት በምቷ አወቅኩኝ። ታዲያ እንዴት ልቻል ላጣት ነው እምዬን አለ። ለውዷ እናቴ ድምፅህ ከድምጿ በላይ ከፍ አታድርግ። አጉል ክርክር አትከራከራት። እሷ ሳትጨርስ አትናገር። በስሟ አትጥራት። እንቅልፏን ሳትጨርስ አትቀስቅሳት። ምክንያት ካልሆነ በስተቀር ከፍ ለተዋ አትቅደም። ጠርታህ ሳትጨርስ አቤት አትበላ። ከቤት ወጥተህ አትዘግይባት። ከእይታዋ አትጥፋባት። በንግግርህ አትጋፈጣት። በቁጣዋ አትቆጣ። በንግግሯ አትቀልድ። እሷም በዘመኗ አራዳ ነበረች። መላና ሀሳቧን አትናቅ። ካንተ በፊት ዱንያን ትፈራታለች። ሲጨንቃት አማክራት፣ ሲቸግራት ቅረባት። እርዳታ ስትታመም አሳክማት፣ ስትታረዝ አልብሳት። ጉዳዩዋን ሁሉ ጉዳይ በል። ለነገሩ ጉዳዩ አንተ ነህ። እቅድ ሀሳቧን ተካፈላት። ካስከፋሃት ቶሎ ይቅርታ ጠይቃት። ከእርግማኗ ተጠንቀቅ። እሷን ከማስከፋት ፈጽሞ ራቅ። ስታስረዳት ቀስ ብለህ አስረዳት። በሚገባት ሁኔታ ቋንቋ አስረዳት። ለምርቃቷ ለዱንያ ተስቀዳድሞ አላማህን አትደብቃት። ጀነት በእናት እግር ስር ናት። ረሱል ሰለላሁ ዐለይሂ ወሰለም። አላሁመ ሰሊ ዐለይና ሙሐመድ
የቤተሰቦቻችንን ሐቅ የምንወጣ አላህ ያደርገን ያ ረብ።